ብዙዎች ይወዱታል ያደንቁታል ምክንያቱም እሱ ማንንም ያላሳካውን በ34 አመቱ 297 መኪኖች 873 ቅንጡ ቪላዎች በወቅቱ ዘመናዊ የተባሉ 18 አውሮፕላኖች አሁን ለአፍሪካ እንደ አህጉር ካላት ሰርጓጅ መርከብ የተስተካከለ ሶቪየት ሰራሽ 4 ሰርጓጅ መርከቦች የግሉ ደሴት እንስሳት ሱ ከ500 በላይ ጭነት መኪኖች እናም ሌሎች ብዙ ስለነበረው ካልነኩ ስለማይነካው የድሃ አባት ፓብሎ ኤስኮባር ትንሽ ልነግራችሁ ፈለኩ። ካልደበራችሁ ቪዲዮ ላይክ ማድረግ ጀምሩ። አሁን ላይ እግር ጥሏችሁ ወደ ኮሎምቢያ ብትሄዱ በርካታ የሱ አሻራ የሆኑ መኖሪያ ቤቶችን ታያላችሁ። እነዚህ ቤቶች የገነባው እንደ ሀገራችን ሪል ስቴቶች አንድ መኝታ አንድ ሳሎንና አንድ ኪችን ሰርቶ በ15 ሚሊዮን እንደሚሸጡልን ሳይሆን ኑሮ ለከበዳቸውና አቅም ላጠራቸው ለምስኪን ወገኖች በነጻ ሰርቶ ለመስጠት ነበር። በተለይም በሜዲሊን ከተማ ውስጥ ባሮ ፓብሎ ኤስኮባር በተባለ አንድ ሰፈር ብቻ ከ4000 በላይ ቤቶች ለህዝቡ ሰርቶ አስረክበዋል። የቤቶቹ ስታንዳርድ በሀገራችን አሁን ለ20 ሚሊዮን ከሚባሉት ቤቶች ይስተካከላል። ይህ ማለት በአንድ ሰፈር ብቻ ከ80 ቢሊዮን ብር በላይ ወጪ አድርጎ ነው ለወገኖቹ ቤት ሰርቶ የሰጠው እንደማለት ነው። ከዚህም ባሻገር ለድሆች በየጊዜው ገንዘብ የሚረዳቸው ሲሆን አሁን ላይ ሀገራችን የዘመናዊ ስቴዲየም ለመገንባት 10 ዓመታትን ቢፈጅባትም እሱ ግን በ2 ዓመት ውስጥ ምን የመሰለ ዘመናዊ ስቴዲየም በነጻ ለህዝቡ ሰርቶ አስረክቧል። በተለይም አሁን ላይ ስሙን በበጎ ከሚያስጠሩለት መካከል በወቅቱ ዓለም በደረሰበት ሕክምና ቴክኖሎጂ የተገነቡት በተለያዩ የሀገሪቱ ከተሞች ላይ የሚገኙ ሆስፒታልና ፋርማሲዎች ናቸው። በዚህ ብቻ የማያበቁት የፓብሎ ኤስኮባር መልካም ስራዎች በትምህርት ቤትና የተለያዩ ግንባታዎች ላይ ተሳትፎ አድርጓል። እናም ኮሎምቢያ ስትሄዱ የሱ ምስል በየመንገዱ ዳርና በየቤቶቹ ህንጻ ላይ ተስሎ ብታዩ ብዙም ሊገርማችሁ አይገባም። ምክንያቱም ፓብሎ ኤስኮባር ወገኖቹን ያረሳ ምርጥዬ የኮሎምቢያ አራዳ ስለነበር ነው። በሌላ ጎኑ ደግሞ ከመልካም ስራው ባሻገር ለበርካቶች ህልፈት ምክንያት ሆኗል። በልጅነቱም ፓብሎ ኤስኮባርን ህይወት ቪአይፒ በሆኑ መከራዎች እና ድህነት ወለድ ችግሮች የልጅነት እድሜውን ጢባ ስትጫወትበት ነበር ያደገው። እናቱም አስተምራ ከምታመጣው ጥቂት ብርና አባቱም የሚሰራው የግብርና ስራ የነ ፓብሎን ቤተሰብ እንኳን ለማቀናጣት በቀን 3 ጊዜ ለመመገብ እንኳን የሚያዳግታቸው ነበሩ። እናም እንደ አብዛኛው የድሃ ልጆች ከማህበረሰቡ ተገፍቶ ነበር ያደገው። ቆይቶም ያመገፋትና መራብ የወለደው ቁጭት ነበር በአንድ ወቅት ላይ ከዓለማችን 7ኛ ቢሊዮነር እንዲሆን ያደረገው። ፓብሎ ኤስኮባር እስከ ሃይስኩል ድረስ ትምህርቱን በእናቱ ግፊት የተማረ ሲሆን ለትምህርት የነበረው አመለካከት አሪፍ የሚባል አይደለም። የሚያስቀምጠው ምክንያት እናት እስከ ዩኒቨርሲቲ ተምራ ቤተሰቦቿን ህይወት መቀየር ያልቻለች እኔ ምን ቤት ነኝ በማለት ነበር። ከሃይስኩል በኋላ ያለውን ትምህርት አቋርጦ ነው ስቃይ የሞላበትን የህይወት ውጣ ውረድ የጀመረው። ኤስኮባር አሁን ላይም ለማመን የማይቻሉ በርካታ ነገሮችን አድርጓል። ከነሱ መሃል ዓለም ላይ ማንም አድርጎት የማያውቀውን የራሱን ቅንጡ እስር ቤት አሰርቶ የታሰረ ብርቅዬ የአዳም ዘር ኤስኮባር ብቻ ነው። አሁን ድረስ ፓብሎን የሚያውቁት የሚናገሩት ነገሮችን የመፍታት የተለየ ተሰጥኦ ችሎታውን ነው። ፓብሎም የተወለደው እንደ አውሮፓውያን አቆጣጠር ታህሳስ 1 1949 ላይ ኮሎምቢያ ውስጥ ሪኮ ኡዙ በተባለ ገጠራማ ቦታ ሲሆን ትክክለኛውም የመታወቂያ ስሙ ፓብሎ ኤሚሊዮ ኤስኮባር ጋቪሪያ ይባላል። ለሱ ግን ቤተሰቦቹ ያወጡለት ስሙ ኤስኮባር ነው። ብዙ ጊዜ ነጮች በአባት ስማቸው ስለሚጠሩ ዋናው ስማቸው እሱ ይመስለናል። ሆኖም የፓብሎ የአባቱ ስም ሲሆን የሱ ግን ትክክለኛ መጠሪያ ስም ኤስኮባር ነው። ቪዲዮዬን ይህንን ያህል ከተከታተላችሁ ሰብስክራይብ ብታደርጉን ደስ ይለኛል። ቻናሉ አዲስ ስለሆነ ምንም ሰው ጋር እየደረሰ ስላልሆነ ቪዲዮ ሼር እንድታደርጉልኝ ማጸናለሁ። እና ቪዲዮ ላይ ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ። አመሰግናለሁ። ከፓብሎ ስር በኋላ ያ ሁሉ ንብረት የተገባ ያ ሁሉ አውሮፕላን ያ ሁሉ መኪና ያ ሁሉ ቪላ ያ ሁሉ ሰርጓጅ መርከብ። በነገራችን ላይ ኤስኮባርን ጥንካሬ የምታውቁት አሁን ላይ ከ50 ምናምን የአፍሪካ ሀገራት አንድ ብቻ ናት ሰርጓጅ መርከብ ያላት፣ እሷም ግብጽ። ቁጥሩን ከፓብሎ ኤስኮባር እኩል 4። እናም ይህ ሁሉ የአፍሪካ ሀገር እንኳን በሱ ጊዜ እሱ ከሞተ ከ40 ዓመት በኋላ እሱ በግለሰብ ደረጃ ያሳካውን እነዚህ ሁሉ ሀገራት በሀገር ደረጃ ማሳካት አልቻሉም። አብዛኛው የፓብሎ ኤስኮባር ንብረቶች እሱ ከሞተ በኋላ ባሉበት ነው ቆመው የቀሩት። ለምሳሌ የአውሮፕላን እሱ በሞተ ሰሞን ባህር ዳርቻ ላይ እንዲወርቅ ተደርጎ እስካሁን አልተነሳም እንደምትመለከቱት። ይህኛው ሰርጓጅ መርከብም ለበርካታ ዓመታት ከጥቅም ውጪ ስለዋለ እንደምታዩት አረም በቅሎበታል።
እነዚህ 5 አውሮፕላኖች ባሉበት እንዲቀሩ በመደረጋቸው እንደምትመለከቷቸው ሆነዋል። ያ ሁሉ ከ800 በላይ ቪላዎች አረም በቅሎባቸዋል እንደምትመለከቷቸው። አሁን ላይ አንድም ሰው ወደ እሱ ቤት መግባት አይችልም፣ መንግስት አግዶታል። እነዚህም በወቅቱ ቅንጡ የተባሉ መኪኖች ናቸው፣ ግን ዝገዋል። አሁን ላይ ይሄ ግዙፍ የእንስሳ ዙ ነው፣ ግን አብዛኛው ነገሩ ፈርሷል እና አሁን በጥቂቱ ብቻ ነው አገልግሎት እየሰጠ ያለው። እንዴት የኮሎምቢያ መንግስት ጨክኖ ይህንን ሁሉ ንብረት አረም እንዲበላው እንዳደረገ ብቻ ጥቂት መኪኖች በግለሰብ ደረጃ ተይዘው ተጠብቀው ቆይተው አሁን እንደምትመለከቷቸው ያኔ ፓብሎ ኤስኮባር እንደገዛቸው አሪፍ ሆነው በኳሊቲያቸው አሁን ላይ በሙዚየምነት ተቀምጠው ይገኛሉ። ይህንን ሁሉ ስል ደግሞ የመንግስት አካላት እርም ብለው ምንም አይነት የፓብሎ ኤስኮባርን ንብረት አልነኩም ማለት አይደለም። ንብረትማ ከ20 ቢሊዮን ዶላር በላይ እንደምትመለከቱት በየቤቱ ግድግዳውን እያፈነዳዱ ግቢውን በሙሉ በግሬደር እያመሱ ብዙ የሚባል የአሜሪካ ዶላር ወስደዋል። ሆኖም አብዛኛው ቤቱ ትላልቅ ንብረቱ ባለቤት አልባ ሆኖ ተቆልፎባቸው ፈራርሶ አረም ይዟቸው ይገኛሉ። በግለሰቦች ጥረት ጥቂት ንብረቶቹ ግን እንደ ሙዚየም ተደርጎ ለቱሪስቶች እየተጎበኙ ይገኛሉ። ግን በሚሊዮን የሚቆጠር ድሃ ባለበት ሀገር ይሄ ሁሉ ንብረት ተጥሎ ሲቀር ግፍ አይሆንባቸውም ትላላችሁ ተመልካቾች? ቻ የፓብሎ ኤስኮባር ሳይነሱ የቀሩና የበሰበሱ ንብረቶች ብቻ ከ10 ቢሊዮን ብር በላይ የሚያወጡ ናቸው። ብቻ እኔን ጠርተው ይህንን ሁሉ ንብረት ቢሰጡኝ ጎንበስ ብዬ ነበር ማመሰግናቸው። ተመልካቾችም ከዚህ የተለየ ሀሳብ ያላቸው አይመስለኝም። ብቻ የዛሬው ቪዲዮ ይህንን ይመስላል። ቀጣይ በአዲስ ቪዲዮ እንመጣለን። ላይክ ሼር እንዳይረሳ። መልካም ቀን።